ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ባሳለፍነው ሳምንት ስለ አዲሶቹ የኮንዶሚኒየም ዲዛይኖችና የዋጋ ዝርዝሮች ያቀረብኩትን ቪዲዮ ተከትሎ በኮሜንት መስጫው ላይ እጅግ በጣም በርካታ ቁጣ የተቀላቀለባቸው፣ ስጋት የሞላባቸውና በርካታ ጥያቄዎችን የያዙ አስተያየቶችን አይቻለሁ። በመጀመሪያ ደረጃ ፈጣሪ እውነት አያድርገው ያላችሁ፣ የተደናገጣችሁ፣ በቤት ኪራይ የተሰቃያችሁ፣ ተስፋ የቆረጣችሁ ሁላችሁም ስሜታችሁ ሙሉ በሙሉ ይገባኛል። ቤት ለአንድ ሰው የቅንጦት ሳይሆን የህልውና ጉዳይ ነው። ስለዚህ ያሳያችሁት ስሜት ፍጹም ትክክልና ተገቢ ነው። ዛሬ የመጣሁት ላቀረብኩት መረጃ ማስረጃዎችን ይዤ የተሳሳቱ ሂሳቦች በግልጽ ለማስተካከልና እናንተ የጠየቃችሁትን እያንዳንዱ ጥያቄ በግልጽ ለመመለስ ነው። ዛሬ ምንም የምንደብቀው ነገር የለም። ሁሉንም ነገር ፊት ለፊት እንነጋገራለን። እስከ መጨረሻው አብራችሁ ቆዩ። ከሁሉ አስቀድመን የምንመለከተው ሰይፈ ሙሬዛ፣ ተስፋዬ ማሂ፣ አይናቸው ምስጋናው ያነሳቸው ጥያቄ ስንመለከት እነዚህ ጥያቄዎች ትልቅ ጥያቄዎች ናቸው። ይህ መረጃ ከከንቲባ ጽሕፈት ቤት ወይም ከቤቶች ኮርፖሬሽን ያልወጣ ወሬ ነው። ምንጩ ከየት ነው? ሊንኩን አስቀምጥልን ብላችኋል። ይህ እጅግ በጣም ትክክለኛ ጥያቄ ነው። እኔ ይህንን መረጃ ያመጣሁት ከራሴ ፈጥሬ ወይም የደላላ ወሬ ሰምቼ አይደለም። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ በቅርቡ ያወጣውን ይፋዊ አዲስ መመሪያና የጥናት ሰነድ መሰረት አድርጌ ነው። የመረጃ ምንጮቹም የከተማ አስተዳደር የመሬት አቅርቦትና የቤት ግንባታ ወጪዎችን ባገናዘበ መልኩ ያወጣውን አዲስ የጋራ መኖሪያ ቤቶች መመሪያ የሚል አንድ ሰነድ አለን። በተለይ ደግሞ በየመስሪያ ቤቱ ለተደራጁ የመንግስት ሰራተኞች የወጣው አማራጭ እና በአዲሱ የዲዛይን ፎርማት የተዘጋጁት የዋጋ ስሌቶች ናቸው። የመረጃ ምንጩ የከተማ አስተዳደር የመሬት አቅርቦትና የቤት ግንባታ ወጪዎችን ባገናዘበ መልኩ ያወጣው አዲሱ የጋራ መኖሪያ ቤቶች መመሪያ ሲሆን በተለይ በየመስሪያ ቤቱ ለተደራጁ የመንግስት ሰራተኞች የወጣው አማራጭና በአዲሱ የዲዛይን ፎርማት የተዘጋጁት የዋጋ ስሌቶች ናቸው። እኔ መረጃ የማቀርበው እናንተ አስቀድማችሁ እንድትዘጋጁ እንጂ እናንተን ለማስደንገጥ አይደለም። ወደ ቀጣይ ኮሜንት ስናልፍ የተፈጠረውን የሂሳብ ስሌት ለማስተካከል ይሆናል። ላይት ስፒድ መቲ በላይ፣ ነቢዩ ኔባ እና ሮቤል ዳንኤል የጠቀሳችሁት አስተያየት አለ። ሂሳብ በመስኮት ነው ወይ የተማርከው? 20% ሲደመር 75% እንዴት 95% ይሆናል? የቀረው 5% የት ገባ ብላችኋል። ይህን በጥልቀት መመልከት ያስፈልጋል። ጥያቄው ልክ ነው፣ 100% ልክ ናቸው። እዚህ ላይ ግን መረጃውን ሳቀርብ ሙሉ ማብራሪያ ባለመስጠት ነገሩን በግልጽ ላስረዳችሁ። አሁን የመንግስት የቁጠባና የብድር መዋቅር ቀመሩ የቤቱን የግንባታ ወጪ ሙሉ በሙሉ የሚሸፈን ሲሆን 20%ቱ ቅድመ ክፍያ ነው። 75%ቱ ደግሞ በባንክ ብድር የሚሸፈን ሲሆን የደመርናቸው ቁጥሮች 95% ላይ ነው የሚቆሙት። ታዲያ የቀረችው 5% የት ሄደች ነው ጥያቄው። እዚህ ላይ ዋናው ስህተት የቀረችው 5% የቤት ግንባታው ሂደት የስራ ማስኬጃና የአስተዳደር ወጪዎችን የሚሸፈንበት መሆኑን ባለመጥቀሴና በግልጽ ሳላብራራው በመቅረቴ ከልብ ይቅርታ ጠይቃለሁ። ትክክለኛው የስሌቱ ክፍፍል ይህንን ይመስላል። የተመዝጋቢው የቤት ዋጋ ቅድመ ክፍያ 20% ነው። በባንክ ብድር የሚሸፍነው ደግሞ 75% ነው ማለት ነው። ለስራ ማስኬጃና ለአስተዳደር ወጪዎች የሚውለው ከዚሁ ከ80%ቱ 5% እዛ ላይ ከተፈለ ማለት ነው። ጠቅላላ ደምሩ 100% ይሆናል ማለት ነው። ይህን ጉዳይ አስተውላችሁ በንቃት ስላረማችሁ እጅግ በጣም አመሰግናለሁ። ወደ ቀጣዩ ኮሜንት ስናልፍ ዳንኤል ወልደ መስቀል የጻፈው አስተያየት አለ። የቆጠብኳትን አውጥቼ ልብላትና ጎዳና ልውጣ፣ ተስፋ አስቆረጥከኝ ብልሃል። ዲጄ ኤምቢ ሜድ ደግሞ 21 ዓመት ጠብቀን በዚህ ዋጋ ማቅረብ አትብሉ ማለት ነው ብሏል። እስክንድርና አፖስትል አበበ ጉታ ደግሞ ይህ እኮ ለኮንዶሚኒየም ሳይሆን በየቢሮው ለተደራጁ ብቻ የወጣ መመሪያ ነው በማለት ተከራክረዋል። እዚህ ላይ ሁለት ትልልቅ እውነታዎችን በግልጽ መለየት አለብን። ይህ መመሪያ የማንን የሚመለከተው? እስክንድር እንዳለው አሁን በቅርቡ በከፍተኛ ዋጋ የወጡት ዝርዝሮች በዋናነት በየመስሪያ ቤቱ ለተደራጁ የመንግስት ሰራተኞች እና በተለያዩ አማራጭ ፓኬጆች ለሚገነቡት አዳዲስ ዲዛይኖች የወጣ መመሪያ ነው። ስለዚህ እነዚህ አዲስ የሚገነቡት የ20/80 እና የጋራ መኖሪያ ቤቶች በዚህ ማዕቀፍ ውስጥ የሚካተቱ ናቸው። የቆዩት ስለ 20/80 እና 40/60 በተመለከተ የጠየቃችሁኝ ሰለሞን በቀለ፣ ማርታ አበበና ሰብለ ኃይሉ መንግስት እስካሁን ድረስ የቁጠባ የቁጠባ ባለቤቶች በሚመለከት ሙሉ በሙሉ ዋጋውን ወደዚህ አዲስ ሰማይ የነካ ዋጋ ቀይረዋል አላለም ብላችኋል።
ነገር ግን የቤት ግንባታ እቃዎች ሲሚንቶ፣ ብረት ዋጋ በከፍተኛ ሁኔታ መጨመሩ ግንዛቤ ውስጥ ሊካተት ይገባል። በዚህ ጋር በተያያዘ ሰብለ ኃይሉ እንዳላችሁ መንግስት በከፊል ቢጨምርም አይጨክንብንም የሚለው ተስፋ አዘል ኮሜንት ሰጥታለች። ነገር ግን እውነታውን ለመጋፈጥ የቆዩት ቤቶችም እጣ ሲወጣ የዋጋ ማሻሻያ እንደሚደረግባቸው ከወዲሁ መገመት አያዳግትም። ነገር ግን አሁን በቪዲዮ ላይ የታየው እጅግ ውድ ዋጋ በቀጥታ የሚመለከተው በአዲሱ መዋቅር ለሚገነቡት ቤቶች ነው። ቀድሞ የተገነቡ ቤቶች ካሉ ዋጋቸው በነበረው ይቀጥላል ማለት ነው። እንግዲህ ብዙዎቻችሁ ከሰጣችሁት አስተያየት ደግሞ ይህ ብር ካለኝ እጣ ለምን እጠብቃለሁ አህመድ ጀማል ብልሃል። መንግስት ሰርቶ ማከራየት ነበረበት ያለው ደግሞ ሮቢ ቢያም አንስተሃልና እነዚህ ሀሳቦች በጣም ድንቅ ሀሳቦች ናቸው። በእርግጥም ያቀረብኩት ዋጋ ከአማካኝ የሀገራችን የሰው ገቢ በላይ መሆኑ ግልጽ ነው። ነገር ግን መንግስት ጉታ የሰነዘረው ሀሳብም የሚታይ ከዚህ ሀሳብ ጋር ከሪል ስቴት አንጻር ሲታይ ዋጋው የተሻለ ቢሆንም ከመሀል ከተማ ርቀቱና እንደ ፍሎሩ ዋጋው ይለያያል ወይ የሚል ነው መንግስት ጉታ ያነሳው። መልሱ አዎ፣ አዲሱ መመሪያ እንደየሳይቱ ቦታው መሀል ከተማ ወይም ዳር መሆኑ እንደ ወለሉ የዋጋ ልዩነት እንደሚያመጣ በሰነዱ ተጠቅሷል። አሁን ታዲያ ምን ይሻላል? መፍትሄው ምንድን ነው ወደሚለው ሀሳብ እንምጣ። እኔ የምላችሁ ቁጠባችሁን አታቋርጡ። ተስፋ ቆርጣችሁ ብሩን አውጥታችሁ ከመብላት ይልቅ መንግስት ለነባር ተመዝጋቢዎች የሚያወጣውን የመጨረሻ ውሳኔ በትዕግስት መጠበቅ ይሻላል እላችኋለሁ። አማራጮችን ማየት ተገቢ ነው። መንግስት አሁን የግሉን አልሚዎች ሪል ስቴት ዴቨሎፐርስ በማስተባበር በጋራ የሚገነባቸው አነስተኛ ዋጋ ያላቸው ቤቶች ስላሉ እነዚያን አማራጮች ማየትም ያስፈልጋል። የኪራይ ቤቶች አማራጭም ብትመለከቱት ጥሩ ነው። መንግስት በቅርቡ የቤት ኪራይ ቁጥጥር አዋጅ ማውጣቱ ይታወቃል። የራሳችን ቤት እስኪደርስ ድረስ በኪራይ ገበያው ላይ ያሉትን ህጋዊ መብቶች ማወቅ ይገባናል። በዚህ ጉዳይ ላይ በቀጣይ በቪዲዮ ዝርዝር መረጃ ይዘን እንቀርባለን። ውድ የቻናሌ ቤተሰቦች፣ እኔ መረጃዎችን ሰብስቤ ወደ እናንተ የማመጣው እናንተን ለማስጨነቅ ሳይሆን ሁላችንም ያለንበትን ተጨባጭ እውነታ አውቀን እንድንዘጋጅ ነው። በበሰለ መልኩ ሀሳብ ስለሰጣችሁኝ ከልብ አመሰግናለሁ። እጣው መቼ ይወጣል ለምትሉ ከቤቶች ኮርፖሬሽን ትክክለኛ ቀን ሲቆረጥ ወዲያውኑ ይዤላችሁ እቀርባለሁ። ይህ ቪዲዮ ግልጽነት እንደፈጠረላችሁ ተስፋ አደርጋለሁ። ምንጩን ለማረጋገጥ ከታች ያለውን ሊንክ መመልከት አትርሱ። ቪዲዮውን ላይክ እና ሼር በማድረግ ሌሎችም ግልጽነት እንዲፈጠር አግዙ። እስከሚቀጥለው ቪዲዮ ድረስ ሰላም፣ ፍቅርና የራሳችሁ ቤት የምታገኙበት መልካም ጊዜ ይሁንላችሁ። ቻው። Audio Jungle.